አባዬ በጣም ያስጨነቀኝ ነው። ቆይ ምንድነው የሚያክል? ይኸውልሽ አሁን በአባትሽ ቤት ውስጥ ነው ያለሽው። የሚደረግልሽ ነገር በሙሉ ልጅ ስለሆንሽ ስላለፉት ዘመናት ካሳ ይሆንሽ ዘንድ በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ በቃ ዳጣ አሁን ኢንጆይ አድርጊ፣ ተደሰቺ። ምንም ይመጣል ብለሽ አትፍሪ፣ አትጨነቂ፣ ደስተኛ ሁኚ። ማንም ምንም ብለሽ እንዳትሰሚ ዳጣ። አሁን አንቺ የደስታ ጊዜ ነው። ደስተኛ እንድትሆኝ ይፈልጋሉ። ደግሞ ከጎንሽ ነው ያባትሻለሁ። ዳጣ እንዳታለቅሽ። ይኸውልሽ ዛሬ ደስታሽ ቀን ነው። እሺ አባዬ። በይ አሁን የነገርኩሽን በሙሉ እንዳትረሺ። ወረጅና እንግባ። ሙች አይደል እንዴ ናታ? አዎ እንግዲህ ለማን ትሰጠዋለች? አቤት አቤት ይታየኛል። ኤቢ ያገባችለት ሙሉ አዲስ አበባ አዘግቼ ነው ያረገረገ ሰርግ የምደግሰው። እውነት ያው ዳጣንም እንግዲህ አብረን ነው አምንደረት። በሉ በሉ ኬኩን እዚህ አምጡት። ገዜን ውሃና ምጥርንም ጥሯቸው። ከኛ ጋር ባሉን ያክብሩት። መልካም ልደት ለዳጣ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለዳጣ። ሁላችሁንም በጣም አመሰግናለሁ። አባዬ እማዬ በጣም አመሰግናለሁ። እኔ ልደቴ እንደዚህ አክብሬ አላውቅም ነበር። ባለፈው እማዬ ልደትሽ መቼ ነው ስትይ አላውቅም። ደረጀ እንግዲህ ለመጨረሻ ጊዜ ዛሬ ለስንት ዓመታት ሲያስብና በጭንቀት በሀሳብ ያኔ ብዙ ነገር ያሳለፈው ነገሮች ነው እና ዛሬ እንግዲህ ጨክኖ ለማርቲ እና ለዳጣም እናቷል ለማርታም ደግሞ ዳጣ ልጁ እንደሆነች ሊናገር ነው ማለት ነው። ያው ለዳጣም እናቷን ሰላም እንደሆነች ለማርታም ደግሞ ልጁ እንደሆነች ሊናገር ነው ማለት ነው። ያው እንግዲህ ለብዙ ጊዜ ሲጠበቅና ለብዙ ጊዜ በነገራችን ላይ በብዙ ጊዜ በጭንቀት በሀሳብ የነበረበት ጊዜ ነው ማለት ነው። ምክንያቱም ታውቃላችሁ ብዙ ጊዜ ውጣ ውረድ ገጥሞታል። እንዴት ብዬ ነው ማንገር የምችለው? እንዴት አድርጌ በቃ ብዙ ሀሳብ ውስጥ ብዙ ነገር ውስጥ ነበረ ያለበት ሁኔታ ከባድ እንደሆነ ታውቃላችሁና ያን ሁሉ አልፎ ተናግሯል ማለት ነው። ሁሉ አልፎ እንግዲህ ዛሬ ፈጣሪ ይመስገን ሁሉንም ነገር አልፎታል ማለት ነው። ደረጀ በጭንቀት በሀሳብ በብዙ ነገር ውስጥ ነበር ያለው። እንግዲህ ሁሉንም አልፎ ዛሬ ሁሉንም አልፎ ያው ለዳጣ እናቷን ሰላም እንደሆነች ያው ሰርፕራይዝ ሊያደርጋት ነው ማለት ነው። የሚያደርግበት ምክንያት ምን መሰላችሁ ውዶችዬ? ያው ታውቃላችሁ እንትን አለው ልደቷ። ያው ልደቷም ተከብሮላት አያውቅም። በነገራችን ላይ እስካሁን ድረስ ተከብሮላት አያውቀው ነበር። የምታከብረው በተሳሳተ ቀን ነው። የተወለደችበትን ቀን አታውቀውም። ምክንያቱም ያደገችው ጎዳና ላይ ነው፣ የኖረችው ከጎዳና ላይ ነበረን። ያን ሁሉ ምንም የምታውቀው ጉዳይ የላትም ነበርና ዛሬ ግን ደረጀም ልጁን በቃ ልደትሽም በቃ እንዳትፈሪ፣ ይሄ የአባትሽ ቤት ነው፣ ምንም አይነት ነገር እንዳትፈሪ፣ አይዞሽ ልጅ ከጎንሽ ነኝ እና ልደትሽን ደግሞ ከዚህ ነው የምታከብሪው፣ ሰርፕራይዝ ማድረግሽ ብሏታል። እንግዲህ ሰርፕራይዙ ምንድነው? ዳጣ ሰላም እናቷ እንደሆነች የምታውቅበት ቀን ነው ማለት ነው። በጣም ደስ ይላል። በጉጉት ስትጠብቅ የነበረው ነው። እሷ በጣም በጉጉት የጠበቀችው ነገር ነው በነገራችን ላይ እና ሊነገራት ነው ማለት ነው። እንግዲህ ቤቱ በደመቀ በተዋበ ነገር ተዘጋጅቷል ማለት ነው። የተዘጋጀው ምን መሰላችሁ? የዳጣ ፈርሲ ነው። አብቤርሽዳዋ ከስንት ዓመት በኋላ ከ21 ዓመት ዛሬ እንግዲህ 21ኛ ዓመቷን ነው የምታከብረው። ከ21ኛ ዓመት በኋላ ልደቷ ሊከበርላት ነው ማለት ነው። ደስ በሚል ሁኔታ ያው እንግዲህ ታውቃላችሁ ስሜቱ ከባድ ነው። እናቷን ነው እሷ ደግሞ በነገራችን ላይ ሌላ ስጦታ ምናምን አትፈልግም። እሷ የምትፈልገው እናቷን ማን እንደሆነች እናቷን ብቻ ለማወቅ ነው ጉጉት ላይ ያለችው።
ደረጀም እንግዲህ እናትየዋን ሊናገር ዝግጁ ሆኗል። መኪና ውስጥ ጠርቶ እንደው ነይ ብሎ ሲጠራ እናቷን ሊነግራት ነው ብዬ ነበር እኔ ሲያስብኩት። ከዛ መኪና ውስጥ እየጠራሽ ነው ማነው ሲላት ደረጀ ሲላት በጣም ነው የደነገጠችው። ሄደች ማለት ነው። እሺ አባዬ ልትነግረኝ ነው አለችው። ምንድን ነው የምነግርሽ ሲላት እናቴን ስትለው እንዴ ቆይ ዳጣ የእናትሽ ብቻ ነው እንዴ? አይዞሽ እሱ ሰርፕራይዝ ነው እሺ እና ደግሞ እንትን ሳይስብስ አትበኝም፣ ግን ሁሉም ነገር ይነገርሻል፣ ግን ደግሞ ተጠንቀቂ ልጄ ይላታል። ምንም አይነት ደስታ የሆነ ደስ ይልሽ ይባል፣ ግን ደግሞ ሌላ የተለየ ነገር እንዳታሳይ አክት ምናምን እንዳታሳይ ይላታል። ምንም አይነት አክት እንድታሳይ አልፈልግም፣ አክት እንዳታሳይ፣ ስለዛ እኔ እነግርሻለሁኝ ብሎ ይላታል። እሺ ብላ እሷም ትላለች። ሻባዬ ትላለች። እና ደግሞ ምንም አይነት ነገር እንዳይሰማሽ ይሄ የአባትሽ ቤት ነው፣ በቃ ዛሬ የምክስብሽ ቀን ነው ይላታል። ያው እስከዛሬ ብዙ ነገር አሳልፈሻል ብቻሽን፣ ዛሬ ደግሞ ከአባትሽ ጋር በቃ ሁሉንም ነገር ለኔ አባትሽ ተይው፣ ምንም አይነት ጭንቀት ምንም አይነት ሀሳብ እንዳይገባሽ ልጄ አይዞሽ ይላታል። እሺ አባዬ በጣም ነው የማመሰግነው በጣም ነው የምወድህ ብላ እሷም አለቀሰች ማለት ነው። ባዋ ሲመጣ በያታልቀሽ ልጄ እንማ እንድታለቅሽ አልፈልግም፣ ግን ደግሞ ደስተኛ ሆነሽ እንዴት ኖሪ ፈልጋለሁኝ እኔ አባትሽ እያለሁ ይላታል። እንግዲህ እሷ እንደዛ ሲላት በጣም ነው ደስ ያላት ማለት ነው። በጣም ከምንም በላይ ደስ ብሏታል። ምክንያቱም ታውቃላችሁ ያኔ በፊት ያለችበት ሁኔታ እና አሁን ላይ ሲሆን በጣም ልዩነት አለውና በጣም በሚያሳዝን ሁኔታ አባቷን አታውቅም። ያኔ ምን ልበላችሁ ብዙ ነገር ሆናለች። እንደዛ ሆና እንትን ስትል እንግዲህ ያው ታውቃላችሁ የምታውቁ ታውቃላችሁ ብዙ አይነት ነገር ነበርና አሁን ደግሞ አባቷን እናቷን እንትን ሲል በጣም ደስ በሚል ሁኔታ ላይ ነው ያለችው ማለት ነው። እና ውድ ቤተሰቦቼ እንግዲህ በጣም ደስ የሚል ነው። በጣም ከምር በጣም ነው ደስ ያለኝ እናቷን ማወቋ ማለት ነው። እናቷን ማወቋ በጣም ነው ያስደሰተኝ ነገር ማለት ነው። ምክንያቱም ታውቃላችሁ ብዙ ነገር አለው፣ ብዙ ነገር ገጥሟታል። የሆነችውን ነገር ታውቃላችሁ። አብይልም ብዙ ነገር ስታደርጋት ነበር የኖረችው። አሁን ላይ ደስ የሚለው ነገር እሷም እንግዲህ ታውቃላችሁ ሁሉንም ነገር እንትን ብላ ትታላታለች ማለት ነው። እህቴ ብላ ወደ እህትነቷ ለእህቷ ጠበቃ ለእህቷ ሆናለች አሁን ላይ ማለት ነው። እህቷን ማለት ነውና ደስ በሚል ሁኔታ ላይ ነው ያለችው አሁን ላይ ማለት ነው እንጂ ብዙ ነገር አሳልፋለች። ብዙ ነገር ማለት ነው። ያላሳለፈችው ነገር ይቀላል ካሳለፈችው ነገርና አሁን ላይ ደግሞ ይሄ ሲሆን በጣም የሚገርም ነገር ነውና አሁን ላይ ደግሞ በጣም ደስ ይላል። ሁሉም ነገር ተስተካከለለት። እናቷንም አሁን ደግሞ ልታውቅ ነው እናቷን ማን እንደሆነች ማለት ነውና እንግዲህ ሰላም ናት ስትባል ምን ትላለች የሚለውን ከባድ ነው። ዝሮ ያኔ በጣም ከባድ ነው። ምክንያቱም ታውቃላችሁ የነበረው ሁኔታ እንግዲህ ዛሬ እናት ሰላም ናት ስትባል እኔ እንጃ ይከብዳል። እውነት ለመናገር በጣም ከባድ ነው። ምክንያቱም እስከ ዛሬ የኖረችበት ነው። እስከ ዛሬ በቃ ይሄ ነገርዮ እንዴት ነው እናቴ እሷ ትሆን እንደ እያለች ብዙ ጊዜ ጥያቄ አቅርባለች እና ጥያቄዋ ግን ምንም ሊመለስላት አልቻለም። ምንም አልተመለሰላትም ማለት ነው ጥያቄው። ስለዚህ ዛሬ ደግሞ እሷ ናት ስትባል አስባችሁታል። በጣም ከባድ ነው ሁኔታው ነገር። ያኔ ሰላም ናት እናት ስትባል በፊት እሷ ናት ወይ እያለች ስትጠይቃቸው በነበረ ሰዓት ያልነገሯትን ዛሬ ደግሞ እሷ ናት ስትባል እንግዲህ ስሜቱ ከባድ ነው። ዝሮ አይዞሽ እንደ ሰማች ላንቺ ጋር ልትመጣ ትችላለች ተቀበል እንትን ብለሽ ተቀባያት ነው ያላት። እሺ ብላ እንግዲህ ሰላም እሺ ትንጣልኝ እንጂ እኔ እኮ ሲጀመር እሷን እየጠበቅኳት ነው ያለችው። እና ውድ ቤተሰቦቼ እንግዲህ ዛሬ ደስ በሚል ሁኔታ እናቷን አውቃለች ማለት ነው ዳጣ። በሁለተኛ ጊዜ ደግሞ ከትንሽ ከባድ ነገር ገጥሟቸዋል። አርጁን ራሱን አጥፍቷል። ብኖርም ባልኖርም አልጠቅምም፣ ስለዚህ ራሴን አጠፋለሁ ብሎ ራሱን አጥፍቷል።
ራሱን አጥፍቷል ማለት ነው። በሚገርም ሁኔታ በጣም ነው እንትን ያለው ማለት ነው። ከዛ ተቤቱ ድረስ መጥቶ እንግዲህ ታውቃላችሁ ከባድ ሁኔታ ነበርና መጥቶ እዛ ነው ራሱን ያጠፋው። በራቸው ላይ ከባድ ነገር ነው የገጠማቸው። ውድ ቤተሰቦቼ በቀጣይ እስከምንገናኝ ላይክ ሰብስክራይብ ያደርጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።